ዩቲዩብ አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቁጥር 2 የዩቲዩብ ቻናል ቤተሰብ አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው የ15 ሀገራት የጥቁር ገበያ የሐዋላ የምንዛሬ የዋጋ ተመንንና እንዲሁም ከዚህ በተጨማሪ በንግድ ባንክ ስንት እየተዘረዘረ ይገኛል፣ በሀገራችን ካሉት ባንኮች ከፍተኛውን ክፍያ እየሰጠ የሚገኘው ወይንም በከፍተኛ ሁኔታ እየዘረዘረ የሚገኘው ባንክ የትኛው ባንክ ነው ስለሚለው ጉዳይ እንነጋገራለን። ቪዲዮአችን ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዲስ ከሆናችሁ ተቀላቀሉን። ትንሽ ጉንፋን ይዞኛልና አንዳንዴ የድምፅ መቆራረጥና የምራቅ ማዋጥ አይነት ነገር ስለሚከሰት ያልተገባ ድምፅ ከገባ ከወዲሁ ይቅርታ ጠይቃለሁ። በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18116 ብር እንደሚሸጥና እንደ አሜሪካን ዶላር 181 ብር ከ16 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ወደ ንግድ ባንክ ስናመራ አንድ የአሜሪካን ዶላር 151 ብር ከ60፣ በአቢሲኒያ ባንክ 151 ከ82፣ በዳሽን ባንክ 151 ከ52፣ በአባይ ባንክ 152፣ በአዋሽ ባንክ 151 ከ52 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ሆኖ ተመዝግቧል። በመቀጠል ዩሮን እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ዩሮ 21125 ብር እንደሚሸጥና 1 ዩሮ 211 ብር ከ25 ሳንቲም በመዘርዘር ላይ ይገኛል። በጥቁር ገበያ ይህን ይመስላል። በንግድ ባንክ 176 ከ50፣ በአቢሲኒያ ባንክ 175 ከ85፣ በዳሽን ባንክ 175 ከ77፣ በአባይ ባንክ 177 ከ34 እና በአዋሽ ባንክ 174 ከ92 በመዘርዘር ላይ ይገኛል። አሁንም በድጋሚ ዩሮን በተመለከተ ከፍተኛውን ክፍያ የሚሰጠው ባንክ አባይ ባንክ ነው። ስዊዝ ፍራንክ እናስከትላለን። አንድ የስዊዝ ፍራንክ 225 ብር ከ55 እየተዘረዘረ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ98፣ በአቢሲኒያ ባንክ 189 ከ23፣ በአባይ ባንክ 189 ከ30፣ በአዋሽ ባንክ 182 ከ36 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ በሶስተኛ ደረጃ አሁንም በድጋሚ አባይ ባንክ ሆኖ ተቀምጧል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 4832 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ32 ሳንቲም የተዘረዘረ ይገኛል። የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4938 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ38 ሳንቲም በመዘርዘር ላይ ይገኛል። የኩዌት ዲናርን እናያለን። አንድ የኩዌት ዲናር 590 ብር ከ80 እንደሚዘረዘርና 100 የኩዌት ዲናር 59080 ብር እየተዘረዘረ ይገኛል። የአውስትራሊያን ዶላር እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአውስትራሊያን ዶላር 12029 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 120 ብር ከ29 ሳንቲም እየተዘረዘረ ይገኛል። ካናዳን ዶላር እናያለን። 100 ካናዳን ዶላር 13106 ብር እንደሚሸጥና አንድ ካናዳን ዶላር 131 ብር ከ06 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው ኢንዲያን ሩፒን ነው። 100 ኢንዲያን ሩፒን 201 ብር እንደሚዘረዘርና 1 ሩፒን 2 ብር ከ01 ሳንቲም የተዘረዘረ ይገኛል። ፓውንድ ስተርሊንግን እናስከትላለን። 100 የፓውንድ ስተርሊንግ 24193 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር ከ93 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25580 ብር እንደሚሸጥና 1 ጆርዳን ዲናር 255 ብር ከ80 በመዘርዘር ላይ ይገኛል። በመቀጠል ኦማን ሪያል እናያለን። 100 የኦማን ሪያል 47161 ብር እንደሚሸጥና 1 የኦማን ሪያል 471 ከ61 በመዘርዘር ላይ ይገኛል። ባህሪን ዲናር እናስከትላለን። 100 የባህሪን ዲናር 48100 ብር እንደሚሸጥና 1 ባህሪን ዲናር 481 ብር የተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 959 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ59 ሳንቲም የተዘረዘረ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል
4770 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ70 ሳንቲም የተዘረዘረ ይገኛል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን አጠር ምጥን ያለ ያልተንዛዛ ሙሉ መረጃ በዚህ መልኩ አድርሻችኋለሁ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። የሳዑዲ ሪያልን፣ ፓውንድን ወዘተ የባንኮችን መረጃ አልነገርኳችሁም። ኢንሻአላህ በቀጣይ ቪዲዮ ማለትም ዕለተ ሰኞ ላይ ሙሉ መረጃ አቀብላችኋለሁ። ለሀገራችን ሰላም መልካሙ ተመኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።